እየቸረቸርኩ ነበር ያልኩትን ለምን እንደ ምሳሌ ማቅረብ አቃተ? ሹፌር ነበርኩኝ። ይሄን ሁሉ ላይ አልፌ ነው የመጣሁት ብዬ የተናገርኩትን ለምን የወልደ ጊዮርጊስ ብቻ እውነት ነው አሁን ያቆምከው? እሺ አሁን እነዛ በዛ መጣን ያሉ ከጎጃም ተጫካወተን በእንትን ብለን በባሽ ብር ያሉ ሰዎች አሁን ላይ ያሉበት ደረጃ ድርጅታቸውም ይሆን ምግብ ቤታቸውም ይሆን በስራቸው የሚያሰሩ ሰዎች እናውቃለን። የነዚህ ሰዎች ድርጅት እናውቃለን። አንተ ከዛ ተነሳ አሁን የደረስክበት የድርጅት ስም ወይም ደግሞ አሁን የደረስክበት የደረጃ የኔ ሀብት እዚህ እኮ ነው ችግሩ። መንሱሪ እኮ ነው እያጭበረበረ ያለው። This is my money. We are a trader. We are a crypto man. ስለዚህ እንዴት ነው የማይወጣው ወደ ውጭ? ድርጅቱ ስም እንዴት አይነገርም? ለምሳሌ ወደ ጎርጊስ አለ አይደል? ወልደ ጊዮርጊስ ዲሊቨሪ አለው፣ ምግብ ቤት አዲስ ከፍቷል። የተለያዩ እንቅስቃሴዎቹ ታውቃለህ፣ እየሰራ ነው ማለት ነው። ድርጅት አለው፣ ሰራተኛ ይቀጥራል። ሌሎችም ብዙ ድርጅታቸው ይታወቃል። አሁን አንተ እንዳልከው ይሄ ስልክ ነው የኔ አለ። ስለዚህ መንሱር ይቅርታ፣ አንዳንድ ሙስሊም ወንድሜ ይሄ ስልክ ነው ብዙዎችን እያታለለ ያለው ይሄ ስልክ። እኔ እዚህ ስልክ ውስጥ ያለኝ አሁን ምንድን ነው የኢትዮጵያ ንግድ ባንክ ኢቲኤም እና የኢማራት ኢቲኤም ነው አለኝ። አንተ ነህ አንተ እኮ እዛች ውስጥ ያለችው ደግሞ ስንት እንደሆነች አውቃታለሁ። አንተ ነህ እሱ፣ እኔ ግን አይደለሁም። እኔ ካፒታል እዚህ ውስጥ ነው ያለው። ምንድን ነው ካፒታሉ? እኮ ነው ትሬድ ንገረኝ። ቢትኮይን ስልክ ይኸውልህ፣ ለምሳሌ አሁን ይሄ ልብስ ቤት አለ እንበል። ይኸውልህ ይሄ ልብስ ቤት አለ እንበል። እውነት ነው፣ ይሄ ልብስ ቤት አለ። የምሰራው በዚህ ነው። ቆይ ላሳይ። ትራዲሽናል ነጋዴ ነህ፣ እኔ ትራዲሽናል አይደለሁም። አንድ ነገር ይሄ ስልክ ጠቀሜታውና ቢዝነስ የምሰራው በስልኬ ነው ለማለት የሚያበቃው ምንድን ነው? አሁን የኔ የልብስ ቤት አለ አይደለ? የምሰራው የታወቀ ሱቅ አለ፣ የታወቀ የልብስ ቤት አለ። የምሰራው በዚህ ስልክ ነው። ሰዎች በስልክ መስኮት መጥተው፣ በቲክታክ መስኮት መጥተው ይገዛሉ፣ እንገበያያሉ። ወርቅ ቤትም ካለኝ እንደዚሁ ነው። ሌላም ቤት ካለኝ እንደዚሁ ነው። ሌላ ነገር የለውም። እሺ አንተ ወደ ውጭ ወጥቶ የማይታየው ስልክ ላይ ብቻ የሆነው ካፒታል ወርቅም በለው ዳይመንድም በለው ቦታ ይኖረዋል። የአንተ ቦታ ያጣበት ምክንያት ምንድን ነው? አስረዳን። እንዳንድ ሙስሊም በተለይ አንተ በጣም ሙስሊም ያጫውትሃል። አንተ ሙስሊም ነህ። ስለዚህ ከአንድ የተሳሳተ ስርዓት ይሰራ ሌላው አካል አይነ ነው እንደሚያስተምረው እስላማት ይሄ ነው እንዴ ብሎ እንዲተች እምነትን ሁሉ እንዲተች ታደርጋል። አስረዳ። ሰይዶ አንድ ነገር ማወቅ ያለብህ ወንድሜ፣ 4 ዓመት ቲክቶክ ላይ ምናልባት አንተ ላታገኝ ትችላለህ። እኔ 4 ዓመት ነው የመጣሁት። 4 ዓመት ብር ስሰጥ ነው። አንድ ቀን ለምኜ አላውቅም። ጌም ተጫውቼ አላውቅም። ወይ ደግሞ አዋጡልኝ ብዬ አላውቅም። የቀጠሮ ጌም አለኝ እባካችሁ እንዳትቀሩ ብዬ አላውቅም። ኤቭሪዴይ ከ5 እስከ 10 ሺህ ብር እየሰጠው ነው ያለሁት። ገባ? ይሄ ማለት ምንድን ነው? ሰው የሆነ ሰዓት ላይ ትክክለኛ የሆነ ሶርስ ከሌለው፣ ትክክለኛ የሆነ ኢንካም ከሌለው 4 ዓመት ሙሉ ብራንድ ልብስ እየለበሰ እየኖረ እየሰጠ ችግር ሳያወራ መኖር አይችልም። የፈለገ ነገር የሆነ ሰዓት ላይ ነጥብ ትጥላለህ። የሆነ ሰዓት ሳታውቀው የሆነ ችግር ውስጥ ትገባለህ። እኔ ግን 4 ዓመት ሙሉ በቀን በትንሹ ከ5 እስከ 10 ሺህ ብር እሰጣለሁ። ከ5 እስከ 10 ሺህ ኤቭሪ ዴይ ኤቭሪ ሲንግል ዴይ 4 years 4 years። መንሱሪ እኛም እኮ ግራ የገባን እኮ ይሄ እኮ ነው። ሰው ልጅ ለምን ቆይ የሰው ልጅ ሱቅ ውስጥ ይቅርታ መንሱሪ ማለት አለብኝ። ጥሩ ነው። እኛውን ግራ ያጋባን አሁን ያልከው ትክክል እያየን ነው። ቲክታክ ላይ እኔ ከመጣ ጀምሮ ከአንድ ፎሎ ጀምሮ አውቃለሁ። ግራ ያጋባን ዋነኛው ምክንያት አሁን የጠራቸው ነገሮች ናቸው። ለምን በል አንድ ሰው
ገንዘብ ካገኘ ወይንም ጌም ተጫውቶ ለምኖ የሚሆን አዋጡልኝ ብሎ ይሆን ይታወቃል። ከየት እንደመጣ ገንዘቡ የሆነ ድርጅት ቢኖረው አስመጭና ላኪ የሚሆን ዓለም አቀፍ ነጋዴ የሚሆን አገር አቀፍ ነጋዴ የሚሆን በእንቁላል የሚቸርችር በወርቅም ይህ ሰውዬ የገቢ ምንጩ ይታወቃል። መስጠት አይደለም ብትረጨው ራሱ ማንም ሰው አይጠይቅም። ችግሩ አውጣ በቀን 10 ሺህ ብር 20 ሺህ ብር ትላለህ፣ ብራንድ ልብሶችን ትለብሳለህ፣ መኪና ዘመናዊ ነው። ይህ ሁሉ ሳይኮ ጥያቄ የፈጠረበት የዚህ ሰውዬ የገቢ ምንጩ ምንድን ነው? የምናውቀው ድርጅት የለም እኮ ነው የብዙሃኑ ጥያቄ። እኔ ግን ያልገባኝ ነገር ኢትዮጵያ ውስጥ ሀብታም የሚባሉ ሰዎች እኮ ቢሮ ኑሯቸው ሰራተኛ ቀጥሮ እያሰሩ ትሬድ እያደረጉ ኢምፖርት ኤክስፖርት እየሰሩ የሚኖሩ ሰዎች ሀብታም ናቸው። እኔ ቢሮ አለኝ፣ ትሬድ አረጋለሁ፣ ኢምፖርት አረጋለሁ፣ ኤክስፖርት አረጋለሁ። ምንድን ነው ኤክስፖርት የምታደርገው? ምንድን ነው? ቡና ኤክስፖርት አረጋለሁ ከኢትዮጵያ። ቡና ፑማ ሊፍት የእኔ ድርጅት ነው። ጉግል አድርገህ ይኸው። ሲምፕል ካልኩሌሽን ነው። ጉግል ለምን ማንም የሚባል ድርጅት ፑማ ሊፍት ፑማ ሊፍት። ታዲያ ለምን አትናገሩ? እኛም እኮ ማወቅ ነው። ለምን መናገር አስፈለገ ነው የምልህ። ለምን ፑማ ሊፍት ነው ድርጅት? የት ነው? የት ነው? የት ነው? አዲስ አበባ ከየት አመጣ ብሎ እኮ መንግስት ኢንቨስቲጌት ያደርጋል እኮ። ዝም ብሎ እኮ አያኖርህም እንዳይመስልህ። አሁን እኛም አሁን እኮ እንደዚህ ነው። አሁን ለምሳሌ ፑማ ሊፍት የአንተ ድርጅት መሆኑ ቢታወቅ ማንም ሰው ስለ አንተ ማንም ያውቃል። እኔም ልጠይቅህ አልችልም። ለምን ኦልሞስት አለ ሰይዶ አንተንም አታውቀው እንጂ ጠይቅ። አንተ ጋር ያሉትን ስንቴ ነው ማስታወቂያ ያሰራሁበት ቢሮ ውስጥ ስንቴ። የቱርክ ነው የቱርክ ነው እያሉ ነው እንግዲህ እዚህ ላይ ተመልከት። ምን አልከኝ? ፑማ ሊፍት የቱርክ ነው። ኦፍኮርስ ከቱርክ ነው የሚመጣ እቃው፣ ከቱርክ ነው የሚመጣው። ወይ በቃ እንደዚህ ነው። እኛ የምንፈልገው እንደ አይነት ድርጅት መኖሩን ነው። ምክንያቱም ያለምንም ድርጅት ያለምንም ካምፓኒ ስሰክስብን ይሄ በቴሌግራም እና በምናምን በአንተ ስም የሚነገደው በእሱ ትዕዛዝ ነው ብለን እንድናምን የሆኑ ሰዎች ስላለን ነው። እቺ ስም ማጥፊያ ነች። በቃ የሆነ አረ መንሱሪ አረ መናገር ሲያቅትህ እንጂ ይሄ ለምን ስምን አጠፋለሁ እኔ እንዴ? አንድ ወንድም እኮ ነው ኢትዮጵያዊ ነህ። ለምን አጠፋለሁ? ስም ያው በነገራችን ላይ አሁን ራስን እያጠራ ነው የመጣኸው። በጣም አሁን በጣም እኔ እንደ አንድ ወንድም ራስን እያጠራሁልህ ነው። እንደኔ አፈራፍረ የሚጠይቅ አንተ ሊሆን ይችላል። እኔ በመንግስት ኢንቨስቲጌት የተደረጉ ሰው ነኝ። በዚህ ጉዳይ ላይ ችግር የለብኝም። ሰይደው ወላሂ መንሱር መንግስት እንኳን መንግስት እንዳባረረ ነው መረጃው የሚወጣው። ችግር የለም። ዛሬ አንተ መንግስት እኮ ነው። አንተ 4 ሚሊዮን ተከታይ አለ። ዛሬ አንተ መንግስት እኮ ነው። 4 ሚሊዮን ተከታይ አለ። አንተ ዛሬ መንግስት ነው። ምርጫ ብትወዳደር ራሱ 4 ሚሊዮን ቢመርጥ ታሸንፋለህ። ገብቶሃል? ኔትወርክ ነው የለው። እኛ ምርጫ አንፈልግም ሰይዶ። ኦልሬዲ የመረጥነው መንግስት ስላለን እሱ እንዲመረጥ ነው የምናደርገው እንጂ አንፈልግም ምርጫ። ስልጣን መያዝ አትፈልግም? በምርጫ በሰላማዊ ምርጫ ታብታብ ደውልልሃለሁ። እሺ መንሱር ስታወራ ሚውት እያደረገ ሊያሳስቱ ይችላሉ አንዳንድ ሰው። እሺ ምን አልክ ዘይዶ? ስልክ ስታወራ ሚውት አድርገው። አንዳንድ ጊዜ አይታወቅም። ይሄ እኔ ምክር ምንም የኔ ላይፍ ግልጽ ነው። ምንም የሚደበቅ ነገር የለውም።
ሁለተኛ በሰላማዊ ምርጫ ስልጣን አትፈልግም ወይ ነው። 4 ሚሊዮን ተከታይ አለ። መቼም ኢትዮጵያ ውስጥ 4 ሚሊዮን ሰው መርጦ አያውቅም። 4 ሚሊዮን ሰው ቢመርጣ አንተን በቃ ትክክለኛ መሪ መሆን ትችላለህ። እውነቱን ለመናገር እኔ በቢዝነስ ሰክሰስ አድርጌ የቴክኖሎጂን ቢዝነስ ዲቨሎፕ አድርጌ እኔ አልተማርኩም። በጣም ብዙ አይቲ ሰዎች አሉ ከኔ ጋር ትሬድ የሚያደርጉልኝ አሉ ከኔ ጋር የሚሰሩ። ቴክኖሎጂውንም በደንብ ነው የምጠቀመው። በዛ አሳድጌ ትልቅ ባለሀብት መሆን የምፈልገው እንጂ ፖለቲከኛ መሆን አልፈልግም። እውቀቱ ስለሌለኝ የፖለቲካ እውቀት የለኝም። ስለዚህ አሁን ኢትዮጵያ ያሉ ፖለቲከኞች ከአንተ የበለጠ እውቀት አላቸው ብለህ ታምናለህ? አሁን ስለ ራሴ ነው የማወራ እንጂ እኔ ስለ ሰዎች አይደለም እኮ። ትምህርት የለኝም ስትል አብሽር፣ አንተ ትበልጣለህ ልልህ ፈልጌ ነው። ምናልባት እኔ የራሴን ነው የማወራ። ከአንተ በላይ ትምህርት ያለው አካል ስልጣን ላይ ይኖር አይመስለኝም ማለት ብዙ ሺህ ሰራተኞች ኖሮኝ 50 መስጊድ የመስራት እቅድ ነው ያለኝ። 2 ሰርቻለሁ እስካሁን 48 ይቀረኛል። ኢንሻአላህ ያ ነው የኔ ህልሜ እንጂ ፖለቲከኛ መሆን በጣም ደስ ይላል። በጣም ፕሬዚዳንት መሆን ፈልግ ነበር ሳስበው፣ በጣም ቢዚ የሚያደርገ ነገር ስለሆነ አልፈልግም። ያን ጊዜ እኮ ፕሬዚዳንት መሆን እፈልጋለሁ ብለህ ታስታውሳለህ አይደል? አልፈልግም። እሱን አሁን ትቼዋለሁ። ቶታሊ ሀሳቤን አንስቻለሁ። ሀሳብን ቀይረ ወደ ቢዝነሱ ነው። ያን ፕሬዚዳንት ምናምን ተውክ። ቢዝነስ ላይ ነው ትኩረት አድርጌ የሚሰራው። ተቆነጠጥሽ እንደ መንሱሬ ተቆነጠጥሽ። በምን እንዴ እሆናለሁ ነው እንጂ እኮ ልሁን አላልኩም። ልሁን ስትል ነው ልትቆነጠጥ የምትችለው። ሀሳብ የዛሬን አመት ታስታውስ። ለምርጫ ገባ ነው ፕሬዚዳንት ሆናለሁ ብለህ ነበረ። እውነቱን ለመናገር በዚህ በግል ፓርላማ ለመወዳደር ፕላን ነበረኝ የዛሬ 2 አመት በዚህኛው ምርጫ። አሁን ግን ያለሁበት ሀገር ትልቅ የቢዝነስ ኦፖርቹኒቲ ስለሰጠ ያንን ኦፖርቹኒቲ ለመጠቀም እዚህ ሀገር መጥቻለሁ እና ጊዜ አይኖረኝም ማለት ነው። ያለ ማድረግ ኦፖርቹኒቲው ደግሞ በጣም አጭር ጊዜ ነው። ካለፈ አለፈ ነው። ትኩረት የማደርገው እዚህ ላይ ነው። ያኛው ይደርሳል። ለሚቀጥለው 5 አመትም መሆን ይችላል። እዚህ ላይ ያደረግከው የኢትዮጵያ ባንዲራ ነው። ያስ ኦፍኮርስ አም ኢትዮጵያን። እስቲ ቀረብ አድርገው አይታየም። ይህ እኮ የሚያደርጉት እኮ መንግስትን ወክለው የሄዱ አካሎች ናቸው። አንተ በግል ከሆነ እንዴት ይሄድ ታረግቻል? ጌታ ወይ የመረጥክ ምታ ይላል ያገሬ ሰው። ይህ እኮ የኢትዮጵያ ባንዲራ ነው። መንግስት መወከል ነው። አሁን ይህን ባንዲራ ማድረግ አርማ አረንጓዴ፣ ቢጫ፣ ቀይና የብሔር ብሔረሰቦች አንድ የዲፕሎማሲ እንትን ያለው ወይንም የኤምባሲ ሊሆን ይችላል ወይም ደግሞ መንግስት የላከው አካል ሊሆን ይችላል እንጂ አሁን ማንኛውም ሰው በእንደዚህ ደረጃ ቡርኪና ፋሶ ላይ ኤምባሲ ስለሌላት ኢትዮጵያ ቆንስላ የመሆን ሀሳብ አለኝ። ቡርኪና ፋሶ የኢትዮጵያ ኤምባሲ የላትም። ስለዚህ ቆንስላ ትሆናለሁ ማለት ነው። እዚህ ሀገሬን ፕሮሞት አደርጋለሁ። እንዴት ነው ታዲያ? አሁን በትክክል ከኢትዮጵያ ተባረረ ለመሆኑ ማስረጃ ነው የሚሆነው። ለምን አንድ ኢትዮጵያዊ የኢትዮጵያ ኤምባሲ የሌለባት ሀገር ሄዶ ምን አይነት ቢዝነስ ነው የሚያቋቁመው? ኢትዮጵያ ኤምባሲ ለቢዝነስ የምን አገባው? አይ አንተ እንዳንተ አለ ባለሀብ የሀገሩ ኤምባሲ የሌለበት የሀገሩ ሀገርና ሀገር የዲፕሎማሲ ግንኙነት የሌለበት ሀገር እንዴት ብሎ ነው 1000 ኪሎ ሜትር ላይ እኮ አለ ኤምባሲ። የት? ከዚህ ለኛ ስሙ ላላስታውስም፣ ግን ቅርብ ሀገር አለ። እኔ ግን ቡርኪና ፋሶ የምትባለው ሀገር የለም፣ ዙሩ የለም። እኔ ግን መሆን እፈልጋለሁ ነው። ኢትዮጵያ ነው እኮ የሚወክለኝ፣ እሱ ነው የኢትዮጵያ መንግስት ነው እኮ የሚወክለኝ። ውጭ ጉዳይ ሚኒስትር ጉዳዩ ግልጽ ነው። መስሬ ወደ አትበል። ጉዳዩ ግልጽ ነው። የኢትዮጵያ ኤምባሲ የሌለበት ሀገር ሄድከው በኤምባሲው በኩል ተጠያቂ ላለመሆን ነው። ሽሽት ነው። ይሄ ምንም ጥርጥር የለው።
አጭበርባሪ ሌባ መንግስት መውሰድ እየቻለ ንቆ እንደተወጣንም ስንት መንግስት ያጭበረበሩ፣ ስንት መንግስትን የዘረፉ፣ ስንት ባንክን ያጭበረበሩ ሰዎች በሰላም እየኖሩ ነው። የት ልክ እንዳንተ የኢትዮጵያ መንግስት ጋራ ኮንታክት ለለባቸው ሀገር ሄደው ነው የሚኖሩት። እንደዚህ ኤምባሲ ለለበት ሀገር ለምሳሌ የት ነው ያለው? ንገረኝ። እኔ ምን አውቃለሁ? አንተ ነው ያልከው። የት እየኖሩ ነው? የት እየኖሩ ነው? ኦፍኮርስ ካላወቅ ለምን ትናገራለህ? መንግስት በግምት እንደዚህ ነው ነው። ይሄንን አጭበርብረው ይሄንን ያክል መንግስትን ዘርፈው ሀገርን ዘርፈው የት ነው የሚኖሩት? የሚኖሩበት ይላል ብለህ አታስብ። ይኸውልህ መንሱሬ አሁን ንገርን። መንግስትን ዘርፈው ሀገርን ዘርፈው አጭበርብረው የት ነው የሚኖሩት? ይሄንን መልስልኝ። መንግስትን ዘርፈው ሀገርን ዘርፈው አጭበርብረው የት እየኖሩ ነው? ንገረን። አንተ ራስህን ጠይቀው በእናትህ። ከዛ ደግሞ እና ከልልትል ነው ተው እንጂ አይደለም እንጂ መጠቆም አለበት። የሀገርን ሀብት፣ የህዝብን ሀብት፣ የመንግስትን ሀብት ዘርፈው በሰላም የሚኖር አካል ካለ እኛ እንጠቁማለን። ብዙ ሰዎች